አሁን ባለንበት የቴክኖሎጂ ዓለም እንግሊዝኛ ማውራት ብቻ በቂ እንዳልሆነ ታውቃላችሁ አይደለ? ለምሳሌ ኢሜል መጻፍ ሊኖርባችሁ ይችላል። ሀሳባችሁን በጽፈት መግለጽ ሊኖርባችሁ ይችላል። የስራ እድል መጥቶ ወይም የስራ ኢንተርቪው ኖሯችሁ የጽፈት ፈተና ሊኖራችሁ ይችላል አይደለ? እናንተ ማውራቱን ችላችሁ መጻፉን ካልቻላችሁ ምኑን ቻላችሁት? በጣም ብዙ እድል ሊያመልጣችሁ ይችላል። ስለዚህ ይሄንን ክፍተት ለመምራት እኔ የ5 ቀን ቻሌንጅ ጀምሬላችኋለሁ። this is day 4 አራተኛው ቀን ላይ ነው ያለነው። ዛሬ ቀን እንደምናደርገው እስካሁን የተማርናቸውን ቃላቶች ሪቫይዝ እናደርጋለን። እንደን አዲስ ህግ አስተምራችኋለሁ ወይም አዲስ ቲፕ አስተምራችኋለሁ። if you guys are really interested to improve your reading and writing skill, trust me, ይሄ ለእናንተ ትክክለኛው ቻናል ነው። if you guys are ready, I'm ready. Let's dive in. እሺ አሁን ደግሞ የምናየው ዴይ 4 ላይ ነን። ቲፕስ ነው የምሰጣችሁ 3 ቲፖች እና አረፍተ ነገር አጽፌ አስነብባችኋለሁ። እዚህ ጋር እንደምታዩት the letter s ሁለት ነገር ማስተዋል አለባችሁ። አንደኛ if you see this s in between two vowels z የሚል ሳውንድ አለ። ለምሳሌ ይሄ ምንድነው? rose ነው። this is pause, this is basic፣ ይሄ ደግሞ phrase ነው። እዚህ ጋር እንድታስተውሉ የሚፈልገው ሁለት ነገር አለ። እነዚህ ሁለት ቃላቶች CVCE ይባላሉ። ማናማን? ሮዝ እና ፖዝ። ኮንሶናንት ቫወል ኮንሶናንት ኢ፣ ኮንሶናንት ቫወል ኮንሶናንት ኢ። CVC ማለት ኦርደሩ መጀመሪያ ኮንሶናንት አለ፣ ከዛ ቫወል መጥቶ ከዛ ኮንሶናንት መጨረሻ ላይ ኢ ሲሆን ነው። እነዚህ ቃላቶች ብዙ ጊዜ ቫወሎቹ በራሳቸው ይነበባሉ ብለናል። ኦ ውስጥ ው አስገቡበትና ኢትስ ሮዝ። አያችሁ? ሮዝ ፖዝ ስትሉ ኤስን ዝ ታረጋላችሁ፣ ኦንም ኦ ታረጋላችሁ። ቢካዝ በሁለት ቫወል መካከል ኤስን ስላገኛችሁ መጨረሻ ላይ ማጂክ ኢ ስላለ ዴይቶ ላይ ተምረናል ይሄንን። እነዚህ ሁለት ቃላቶች ናቸው፣ ቤዚክ እና ሬዝ። ሁለቱም ኤ የሚል ድምፅ አለ። ኤንም ስታገኙት ኤ የሚል ድምፅ ኖረው ይችላል። አት ዘ ሴም ታይም ኤአይ ኤ የሚል ድምፅ ኖረው ይችላል። ስለ ኤአይ ቫወል ቲምስ ላይ አይ ቲንክ ዴይ 3 ላይ አስተምሪያቸዋለሁ። እዚህ ጋራ 3 ነገር አስተውሉ። ኤ ሊሆን ይችላል፣ ኤአይ ኤ ሊሆን ይችላል። እነዚህ ሁለት ቃላቶች ጋር ደግሞ ማጂክ ኢ አለ ማለት ነው። እሺ መጨረሻ ላይ ኢ ስላለ በአይ እና በኢ መካከል ኤስ አለ፣ ዘ ሳውንድ ኖረው። እዚህ ጋር ስትመጡ ግን ኤስ ከሾርት ቫወል በኋላ ነው የመጣው። አፍተር ሾርት ቫወል ከመጣ ኤስ አፍተር ሾርት ቫወል ካገኛችሁት ደብል ታደርጉታላችሁ። ክላስ ስትሉ ኤን አ አድርጋችኋል። ድሬስ ስትሉ ኤን ኤ አድርጋችኋል። ፕሮናውንስ ስታደርጉት ኢት ክድ ቢ ድሬስ ሊሆን ይችላል ፕሮናንሴሽን ላይ። ሲጠራ ግን ወይም ስታነቡት ግን ኢኤ ነው የሚሆነው። ዲስ ኢዝ ድሬስ አይደለ? ማስ ላይ ኤን አ አድርጋችኋል። ሚስ ላይ ደግሞ አይን ኢ አድርጋችኋል። ሾርት ቫወል ላይ እዚህ ጋር አፍተር ሾርት ቫወል ኤስን ካገኛችሁት በፍሎስ ሩል መሰረት እነዚህ ሌተሮች ወይም ኤስን ደብል ታደርጉታላችሁ። ኤስን ብቻ ነው ወይ? አይደለም። ኤፍን፣ ኤልን፣ ኤስ እና ዜድን እነዚህ 4 ሌተሮች አፍተር ሾርት ቫወል ከመጡ ደብል ይደረጋሉ። አፍተር ሾርት ቫወል ማለት ቫወሎቻችን ድምጻቸውን ቀይረው ከመጡ፣ ይሄ አንዱ ቲፕ ነው ማለት ነው። ሁለተኛ ላይ እዩት። ሽ ሲባል እኛ ኤክስፔክት የምናደርገው ብዙ ጊዜ ኤስ እና ኤች ነው አይደለ? ሽ ሳውንድ የሚኖረው ነገር ግን ከኤስ እና ኤች በተጨማሪ ቲ ከአይ ጋር ሲመጣ፣ ኤስ ከአይ ጋር እና ሲ ከአይ ጋር ሲመጣ ሽ የሚል ሳውንድ ሊኖረው ይችላል። አያችሁ? ዝጋ ፍላይት ሞድ ብናደርገው ጥሩ ነው። ዝጋበትና ዝጋበት። ፍላይት ሞድ 0901 እሺ ምን እያልን ነው? ከኤስኤቾች እነዚህ 3 ሌተሮች ምን ድምፅ ይኖራቸዋል? ሽ የሚል ድምፅ ይኖራቸው ይችላል ማለት ነው። ለምሳሌ ይህንን ይሁት ስቴሽን አይደለ? ቁልፍ ነገር ነው ያስተማርኳቸው ያለሁት። TION ብዙ ጊዜ ምን ድምፅ አለው? ሽን የሚል ድምፅ አለው። ለምን? ኦ ስላለ። ዩሴ ለምንድን ነው ቲ ሽ የሆነች ያለችው? ቲ እና አይ በጋራ መጥተው ወይ ኤስ እና አይ ወይም ሲ እና አይ በጋራ መጥተው መጨረሻ ላይ ሌላ ቫውል ካለ ህጉ ምንድነው? ቲ አይ ኤስ አይ ሲ አይ ፕላስ ቫውል ነው የሚባለው። ከቫውል በኋላ ከነዚህ በኋላ ቫውል ከመጣ ሽ የሚል ድምፅ አላቸው። ስለዚህ ሽን የሚል ድምፅ ለማግኘት እዚህ ጋር እናንተ ማስተዋል ያለባችሁ ነገር TION
ኤስ አይ ኦ ኤን እነዚህ ሁለቱ ሽን የሚል ድምፅ አላቸው ማለት ነው። ለምን? ኤስ አይ እና ቲ አይ አጠገባቸው ኦ ስላለ፣ ሌላ ቫውል ካለ ሽ የሚል ድምፅ አላቸው። እሺ ቃላቶቹ ናቸው። ይሄ ምንድነው? ስቴሽን አይደለ? ይሄ ምንድነው? ሚሽን። ግን ይሄንን ሚሽን ብላችሁ አንብባችሁ እንደዚህ አይነት ቃላቶች ስታገኙ ኮንክሉሽን አትሉትም። ዥን የሚል ድምፅ አለው። ሶ ቲ አይ ሽናልን፣ ሲ አይ ሽን ነው። ኤስ አይ ኦ ኤን ግን አንዳንዴ ዥን ነው፣ አንዳንዴ ሽን ነው። ለምሳሌ ኮንክሉዥን ላይ ዥን አድርጋችሁታል። ሌላ ቃል ላይ ለምሳሌ ሚሽን እና ፓሽን ላይ ግን ሽን አድርጋችሁታል ማለት ነው። ሶ እዚህ ጋር ዩ ጋይስ ኒድ ቱ ቢ አዌር፣ ዩ ጋይስ ኒድ ቱ ቢ ፋሚሊያር ዊዝ ዘ ወርድስ ማለት ነው። እዚህ ጋር እንምጣ። ይህን ቃል የማያውቀው ሰው የለም ብዬ አላስብም። የማያውቀው ሰው አለ ብዬ አላስብም። ሚኒንግ ታውቁታላችሁ ያስባለሁ። ሶ ዲስ ኢዝ ስፔሻል። ሲ ነች፣ አይ ነች። ቀጥሎ ማን አለ? ኤ። ሲ አይ ከኤ ጋር መጥቷል። ኤ ደግሞ ሌላ ቫወል ነው ብለናል። ሶ ዲስ ኢዝ ስፔሻል። ኤ ዲሊሽስ ስንል ሲ ከአይ ጋር ነው የመጣው። እንደን ኦ አለ። ሶ ጠቅለን ሳረግላችሁ ኢን እንግሊሽ ሽ የሚል ሳውንድ ስታገኙ ሁሌ ኤስ ኤች ነው ማለት አይደለም። ኦኬ ቲ አይም ኤስ አይም ሲ አይም ሽ የሚል ሳውንድ አላቸው። መቼ? ከእነዚህ ሶስት ቃላቶች በኋላ ወይም ሶስት ኮምቢኔሽኖች በኋላ ምን ሲመጣ? ሌላ ቫውል ሲመጣ ማለት ነው። ነገር ግን ኤስ አይ ኤክሴፕሽናል ነው። ሽንም ነው፣ አንዳንዴ ዥንም ሊሆን ይችላል። ለምሳሌ ኮንክሉዥን ጨረስን። ፍ የሚል ሳውንድ ስታገኙ ሶስት ኮምቢኔሽን አላችሁ። አንዳንዴ ኤፍን መጠቀም ትችላላችሁ። ሞስትሊ ግን ፒኤች እና ጂኤችን ማስገባት ትችላላችሁ። ለምሳሌ ዲስ ኢዝ ላፍ፣ ዲስ ኢዝ ካፍ ኤንድ ዲስ ኢዝ ኢነፍ አይደለ? እዚህ ጋር ደግሞ ፒኤችን እንደ ፋ አድርገናል። ፊዚክስ እና ፎቶ ስትሉ ፍ የሚል ሳውንድ አለው። እሺ እዚህ ጋር አንድ የፕሮናንሴሽን ህግ ልንገራችሁ። ፒኤች ኦ ቲ ኦ አለ እዚህ ጋር። ቲ በሁለት ቫውሎች መካከል አለች። ቲ በሁለት ቫውል መካከል ካገኛችኋት ምን የሚል ሳውንድ አለው? ስላይት ድ የሚል ሳውንድ አለው። ይሄኛው ፎቶ ላይሆን ይችላል ስታነቡት ወይም ስትጠቀሙት፣ ፎሮው ሊሆን ይችላል። ዲስ ኢዝ ፎሮው። ፊዚክስ፣ ላፍ፣ ካፍ እና ኢነፍ። እዚህ ጋር ማስተዋል ያለባችሁ ነገር ጂኤች ሁሌ ፍ ነው ማለት አይደለም። አንዳንዴ ግ ነው፣ አንዳንዴ ሳይለንት ነው አይነበብም። አንዳንዴ ደግሞ እንዳልኳችሁ ፍ ነው። እንደ ገ ለምሳሌ ጋና ስትሉ ወይም ስፓጌቲ ስትሉ አያችሁ፣ ስፓጌቲ ስትሉ ግ እያረጋችሁት ነው። ነገር ግን ሳይለንት ሲሆን እነ ላይት መብራት አይደለ ማየት ስትሉ ጂኤችን ሳይለንት እያረጋችሁ ነው ማለት ነው። ሶ አንዴ የሆነ ህግ ይዛችሁ ሁሌ የህግ ያገለግላል ማለት አይደለም። የሆነ ሰዓት ላይ ተቀይሮ ታገኙታላችሁ። ሶ ይሄንን ይመስላል። 5 አረፍተ ነገር ጻፍላችሁን አላስነበባችሁ እንደን ታቱል ቤት ደግሞ እነዚህን ስቴትመንቶች ያቸው the first one ምን ይላል? by the way እነዚህ ስቴትመንቶች just እናንተ እንድታውቋቸው ነው እንጂ ሚኒንጉ አያያዝም። ኦኬ ሶ ይኸውላችሁ my mission ይላል። my mission is division of the nation ይላል። ያ ትርጉሙን ልንገራችሁ፣ ግን ይሄ ለማለት እየፈለግን ያለ ነው አረፍተ ነገሩ እንዲጋጥምና በአንድ ስቴትመንት ላይ ብዙ ቃላቶች እንድታውቁ ነው እንጂ ምክንያቱ ትርጉሙ አያያዝም። my mission የኔ ተልእኮ ማለት ነው። is division ክፍፍል ዲቪዥን አያችሁ፣ ኤስን ዥ አደረገን እዚህ ጋር ሽ አደረግናት። ማይ ሚሽን ኢዝ ዲቪዥን ኦፍ ደ ኔሽን። ኔሽን የኔሽን ላይ የኔ ተልእኮ ዲቪዥን ክፍፍል ነው። ኔሽን ደግሞ ያው ሀገሮች እንደማለት ነው። የሀገሮች ክፍፍል ነው የሚል የሆነ ኦድ የሆነ ትርጉም አለው። ግን ጀስት እናንተ ትርጉሙን ብቻ አናውን ብቻ ያዙ። እሺ ዩ አር ሶ ስፔሻል፣ ዩ አር ሶ ስፔሻል ዩ ሴ ሲ አይ ከማን ጋር ኤ ጋር መጣ ሽ ሳውንድ አለው። ዩ አር ሶ ስፔሻል። the food is delicious፣ the food is delicious ስቲል ሽ ሳውንድ አለ ቢካዝ ከሲ አይ ቀጥሎ ኦ ስላለ። እሺ እዚህ ጋር እንምጣ። this is enough gh ፍ ሆነ። this is enough። እዚህ ጋር be patient please፣ be patient please። እሺ ሶ ከላይ ጀምሬ ልድገምላችሁ። my mission is division of the nation፣ you are so special አንቺ ልዩ ነሽ፣ አንተ ልዩ ነህ፣ እናንተ የተለያችሁ ናችሁ እያለ ነው። the food is delicious ምግቡ ይጣፍጣል፣ delicious ነው። this is enough ይሄ በቂ ነው። be patient please እባክህ ታጋሽ ሁን፣ ትዕግስት ይኖርህ ለማለት ስትፈልጉ you can say be patient please። so guys day 4 ይሄንን ይመስላል። so far የሆነ ነገር ይዛችሁበታል ብዬ አስባለሁ። ስፔሻሊ ከday 1 ጀምራችሁ ከመጣችሁ ጎበዞች። so አሁን ፕራክቲስ ማድረግ ብቻ ነው የሚቀርን።
አምስተኛው ክፍለ ጊዜ ላይ ወይም አምስተኛው ቀን ላይ አረፍተ ነገር ብቻ ጽፌ አስነብባችኋለሁ ኤንድ አጽፋችኋለሁ። ዳትስ ኢት። ኢፍ ዩ ጋይስ አር ሪሊ ኢንትረስትድ ዴይ 5 እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። ሶ ዲስ ኢዝ ኢት ፎር ቱዴይ። አይ ሆፕ ተጠቅማችሁበታል፣ የሆነ ነገር ጠቅሟችኋል። ኢፍ ዩ ጋይስ አር ኢንትረስትድ ቱ ቴክ ኦንላይን ክላሰስ ኦር ፌስ ቱ ፌስ ክላሰስ በማስቀመጥላችሁ ስልክ ቁጥር ደውሉልኝ። በአካልም ኦንላይንም መማር ትችላላችሁ። አያትና መገናኛ ነው ያለ ነው። ሶ ዲስ ኢዝ ኢት ፎር ቱዴይ። ሲ ዩ ጋይስ ኦን ዘ ኔክስት ቪዲዮ ባይ